በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመዲ ቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመዲ ቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ የአመዲ ቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? እኔ ጋር ሁሉ አማን፣ ሁሉ ሰላም ነው ውዶቼ። እናንተ እንዴት ናችሁ? ደህና ናችሁ? ቅመሞች፣ ወንድሞች፣ ውድ ኢትዮጵያውያን፣ ኤርትራውያን በየትኛውም ዓለም ላይ ያላችሁ በሙሉ ሰላም ብያለሁ። ሰላምታ ይድረሳችሁ። ቪዲዮውን እስከ መጨረሻው በማየት በላይክ በመጀመር እንዲሁም አስተያየታችሁን ኮሜንት ላይ በማስቀመጥ አበረታቱኝ። ከኔ ጋር ሁኑ እላችኋለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። 10,000 አስገቡኝ ውዶቼ። 10,000 ትንሽ ነው የቀረኝ። ከዛ ደግሞ እንቀጥላለን 10,000 ከገባን በኋላ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ተናፍቃችኋል። ያ እንግዲህ ለማምጣት እየሞከርኩ ነው ግን በጣም ቢዚ ነኝ። ቻናሌም ቀዝቅዟል። ምንም ግቢ አይለኝም። አበረታቱኝ ማለት ነው። ሞራሌ እንዲመጣ በደንብ ተነሳሽነት እንዲኖረኝ የእናንተ እገዛ ያስፈልገኛል ማለት ነው ውዶቼ። ዛሬ በአዲስ ነው የመጣሁት። ፍርሃት እያለኝ እኔ እንጃ ወዴት እየሄድን ነው? እኛ ኢትዮጵያውያን ወዴት እየሄድን ነው? በፍቅር ስም የሆነ ማስመተቱ መመተቱ ምናምን በዛና ሁሉም ሰው በፍራቻ እንዲታይ የሚያደርግ ዘመን እየመጣ ነው ጎበዝ። እረ ወዴት ነው እየሄድን ያለ ነው? በፈጣሪ ቲክቶክ መንደርን ስንገባ እስራኤል እንዳልሰራ አደረገችኝ፣ እንደዚህ አርጋብኝ፣ እንደዚህ መትታኝ፣ እንደዚህ በጣም ነው የሚገርመው እውነት ለመናገር ወላሂ ያስፈራል። እንዴ ሰው ጥሮ ግሮ በቃ በላቡ በሐቁ የሆነ ስኬት ላይ እየደረሰ የለም ማለት ነው እንድንል ማለት ነው የሆነ ነው አንዳንድ የምንሰማው ነገር። ምክንያቱም በጣም ሲጥሩ የነበሩ ልጆች በጣም በቃ መሬት ላይ ወድቀው እያየናቸው ነው። ፊት ቀደም የነበሩ ልጆች አሁን ላይ እያለቀሱ ተኮርትመው ነው እያየናቸው ያለ ነው። እና የማናቃቸው ደግሞ ሲደክሙ ማናቃቸው ደግሞ ቶፕ ላይ በቃ የሆነ የተመቻቸ ነገር ላይ ሆነው ስናያቸው ደግሞ ይሄ ነገር እንድንል ያደርጋል። አረ እኛንም ኃጢአት ውስጥ አታስገቡን። የሆነ እንደዚህ መጠራጠር ራሱ እኮ ኃጢአት ነው። ብስሚላ እውነት አሁንች ለኢላ የምትባለው ልጅ እኔ አውቃታለሁ። የምሬ ነው የምላችሁ። በጣም ደፋር ልጅ፣ በጣም ምን ልበላችሁ፣ ምንም ሼም የላትም ሁላ ድፍረቷ፣ ሼም ሁሉ የሌለው ድፍረት ነው ድፍረቷ። ሰው ምን ይለኛል ሁሉም ማትል፣ እንደ ወንድም እንደ ሴትም በቃ በጣም ሁለገብ የሆነች ጠንካራ ለመለወጥ በቃ ምንም ነገር ማድረግ የምትችል ልጅ እንደነበረች እኔ ምስክር ነኝ። እውነት ነው የምላችሁ። በጣም ጀግና ልጅ ናት። አንዳንድ ደግሞ ልቅ የሆነ ነገር በቃ ራሷን ለማፈመስ ራሷን የሆነ ነገር ለማድረግ የተሻለ ነገር ለመድረስ እስከ ልቅ የሆነ ነገር ራሱ ከሴት የማይጠበቅ ቦታ ላይ ንግግር ላይ ሁላ እንደዚህ አይነት ሁላ ነበረች። በቃ ምንም ይሁን በቃ ብቻ ሰርቼ ድልወጥ ብቻ የተሻለ ላይ ልድረስ ነገር ብላ በጣም ደቼ የምትበላ ልጅ ነበረች። እና ከዛም ከመዳን ቤት ወጣች። አስታውሳለሁ የሆነ ከላይ የሆነ ወዘቃ ምናምን የሚሄድበት ቤት ሁሉ ተከራይታ ነበረ፣ ብስብስ ያለ ቤት። እዛም ሁሉ እንደዚሁ አቃታት እዛም መኖር። ከዛ ወጣች። ከዛ ደግሞ ምን የሆነ ነገር ብቻ ብላ ደግሞ መንጃ ፈቃድ አውጥታ ዱባይ ላይ ሾፌር ሆነች። ከዛ እያለች እኔ በደንብ ነበር የምከታተላት። አንዳንዴ እንደውም እናደድባት ነበር፣ ለምን እንደ ሴት አትሆንም ነገር እያልኩ ማለት ነው። እና ያን ሁሉ የምታደርገው
በቃ ራሷን የሆነ ነገር ላይ የተሻለ ነገር ላይ ለማግኘት በቃ የምትጥረው ጥረት ነበር እንጂ ልቅ የሆነች ልጅም አልነበረችም። ግን በቃ ሁሉን ነገር ግግም ብላ በቃ አሁን አዶና ግግም ፍምስ ያለው ነገር እሷ ነች። እሷ የእሷን የድሮ ታሪኳን ብትመለሱ ግግም ፍምስ ያለች ልጅ ብትኖር ሌላ ነች። እውነት ነው የምላችሁ፣ ሌላ በጣም የደከመች ልጅ ናት በጣም። ከዛም የተሻለ ነገር ላይ ስትደርስ አገባች በክብር። ያቺ እንደዛ የምትመስል ልቅ የመሰለች ልጅ ተሰትራ አግብታ ሂጃቧን አርጋ ልጇን ወልዳ የራሷን ስራ ከፍታ እየሰራች አየናት ማለት ነው። ከዛ ግን አሁን ላይ ይኸው እያለቀሰች ነው ያለችው። ትዳሯም እንዳይሆን ስራዋም ላይ እንዳትሆን ሳምንት ከፍታ ሱቅ ትሰራለች፣ ከዛ ወር ትተኛለች ነገር እና በጣም የሚያስጠላ ነገር ነው። እውነት ነው የምላችሁ። ለምንድን ነው ምቀኝነት የምናበዛው? ቆይ ስንት አመት ለመኖር ነው እንዴ? በቃ ፈጣሪ ጻፈልንን እንብላ። ፈጣሪ በሰጠን እውቀት፣ ፈጣሪ በሰጠን አቅም ሰርተን እንለወጥ። ለምንድን ነው አይናችን ሌላ ነገር የሚያዩ? ጥሩ አይደለም። በእውነት ነው የምላችሁ። የሆነ በዙሪያችን ያሉትን ሁሉ እንድንፈራ ማድረግ ነው ይሄ ነገር። እኔ አሁን ፈሪ ሆኛለሁ። ፈጣሪ ሆይ ተወከልት አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ። እውነት ያስፈራል። በጣም ነው የሚያስፈራው እንዴ ሆ። እና እናንተ ምን ታዘባችሁ? ቆይ እናንተ ምን ታዘባችሁ እንዴ? እንዴ ወይኔ ቢስሚላ። እዚህ ጋር ኢክራም የኢክራም እንግዲህ ታውቃላችሁ። እንደውም እኔ እንደዋላ አንዳንድ ጊዜ ነገር ያደርገኛል የሆነ አላ ሸከክ የሚያደርገኝ ነገር አለ አንዳንድ ጊዜ። ልባችሁ ንጹህ ሲሆን እንደዚህ አይነት ነገር ይታያችኋል በነገራችን ላይ። እና የኢክራም ሰርግ ጊዜ ሰው ሲያብድ ምን ሲል በቃ ቪዲዮ ሼር ሲያደርግ ዋው 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 ሲባል እኔ ጓደኛለች ሁል ጊዜ ኢክራምን ባየች ቁጥር መዲ ተናግራለች ስላለች ማለት ነው። እና እኔ የዛን ሰዓት ምን አልኳት? ጓደኛዬ ማሻአላህ ሰርጋችሁ ያምራል፣ ግን እቺ ልጅ ታያላችሁ ደብቁኝ ነው የምትለው። ምንም አላማረኝም፣ ምንም አልተዋጠልኝም አልኳት። ይሄው አሁን የት ነው ያለችው? እንደምታዩት ነው የሆነችው። አንዳንድ ጊዜ ጥሩ ነገር ማገኘን ብለን ስናስብ እንደው በልክ ብናደርገው ጥሩ ነው። ከዛም ደግሞ አሲዶች፣ ምቀኞች ደግሞ እንደው እባካችሁን እንደው የሰውን ሕይወት ለማጨለም አትጠመዱ። ሁሉም እኮ የተጻፈለት ነው የሚኖረው። ማንም ሰው እድል የሌለው የለም። ሁሉም ሰው የራሱ የተሰጠው እድል አለ። በዛ ነገር አምኖ ተቀብሎ ፈጣሪ ባርክልኝ ብሎ ለማሻሻል መሞከር። በዱዓ በጸሎት ደግሞ የማይቀየር ነገር የለም። በንጹህ ልብ በንጹህ ላብ የሚሰራ ነገር ይጣፍጣል ሁላ። የአእምሮም ሰላም አለው እኮ ጎበዝ። ምን ሆናችሁ ነው እንዴ? የሆነ ሰው በእናንተ ምክንያት ሲያለቅስ፣ የሆነ ሰው በእናንተ ምክንያት ተሰብሮ ስታዩ፣ በሆነስ በቃ ቀድማችሁ ስለሄዳችሁ ያስደስታል? እውነት እንቅልፍ ያስተኛል። መቼም የሆነ የሰዋዊ አስተሳሰብ ያለው እንደዛ አያደርግም። በሰው ልጅ ስቃይና በሰው ልጅ መከራ የሚደሰት ሰይጣን ብቻ ነው። ሲጀመር እንደዛ አይነት ቦታ የሚሄድም ሰው ትክክለኛ አይደለም። ከአይምሯቸው አይደሉም። ራሳቸው የሚያስፈልጋቸው ነገር ጸበልም ዱዓ የሚያስፈልጋቸው ይህን ራሱ የሚያደርጉ ሰዎች ማለት ነው። ምክንያቱም ጤናማ ነገር አይደለም ይሄ በራሱ። ለዛ ፈጣሪን እንፍራ። በየትኛውም ሃይማኖት እንደዚህ አይነት ነገር አይፈቀድም፣ ክልክል ነው፣ ኃጢአት ነው። እንደዛ ነው የምለው እኔ። በጣም ነው የሚያስፈራው፣ ግን ፈሪ ያደርጋል ደግሞ። የለም እንደዚህ አይነት ነገር የለም እንዳትሉ፣ ሀቅ ነው። የነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? የኔ ኡመት ግማሹ የሚሞተው በስህር ነው፣ ግማሹ የሚሞተው በአይን ነው ብለዋል። የሚወዳችሁ ራሱ በአይኑ ሊገላችሁ ይችላል።
የሚሳሳላችሁ በቃ በጣም የሚወዳችሁ ምንም ነገር እንዳትሆኑ ጉንፋን እንዲይዛችሁ የማይፈልገው ሰው በአይኑ በልቶ ሊገላችሁ ይችላል። እና ሁሉም ሀቅ ነው። አይንም ሀቅ ነው፣ ስህርም ሀቅ ነው አለ። ግን ደግሞ ምን አለ እኛ ከሰይጣን ጋር ባንቆራም ብንተው ምን አለ እንደዛ አይነት ቦታ ባንገኝ። ገባችሁ? ምክንያቱም ካልሄዱበት ሆን ተብሎ ካልተሰራበት አሁን የሲህር ምናምን አይደረግም። አይን እንኳን አጋጣሚ ሲታይ በአጋጣሚ የለበሰው ልብስ ሊሆን ይችላል፣ አምሮበት ታይቶ ሊሆን ይችላል፣ ወይ ስለ ምግባሩ ሊሆን ይችላል፣ ወይ የሆነ ነገር አይኑ፣ ጥርሱ ዋቴቨር ሊሆን ይችላል። አይን ማለት ነው። ግን ማሻአላህ ካለ ያ ሰው ደግሞ ከለስ ጥሩ ነው። ማሻአላህ ሁልጊዜ ካፋችን ላይ ቢለምዱ ጥሩ ነው። ሁልጊዜ ማሻአላህ በቃ ጥሩ ነገር አያችሁ፣ የሚስብ ነገር አይደለም። ማሻአላህ ተባረከላ ማሻአላህ። ምን ነው ዛሬ ደግሞ አምሮብሻል ዋው ምናምን ብለን ከምናልፍ ልቅ ማሻአላህ ብንል ጥሩ ነው። እንደው አይንንም በዚህ መከላከል ይቻላል። ያን ሰው ለመውዳት ካልታሰበ በስተቀር በዛ ነገር እንደተመሰጣችሁ ያን ነገር እንደወደዳችሁ ከገባችሁ በቃ ኢሚዲየትሊ ማሻአላህ በቃ ከኋላ አስከትለን ማሻአላህ ማለት አይን በዚህ መልኩ መከላከል ይቻላል። ግን ይሄ መናጤ ነገር ግን ሆን ብላችሁ እዛ የሚያደርገው የሚያተተው ሰው ጋር ነው የምትሄዱት። እና እንደው ስራ ፈታችሁ እዛ ድረስ የሚሄዱ ራሱ ማሰቡ ራሱ ይሄን ለማድረግ እኮ ሌላው ኃጢአት ነው ደግሞ። እና በራሳችሁ ነገር ተጠመዱ። የሰውን ህይወት ለማጨለም የምትጠመዱ ሰዎች ፈጣሪ ይገስጣችሁ፣ ይቅር ይበላችሁ፣ ወደ ልቦና ወደ ራሳችሁ ይመልስላችሁ። ነገ ሞት ያለበት ሰው ይሄን አያደርግም። ፈጣሪ ፊት የሚቀርብ ይሄን አያደርግም። እንዴ እቺ ምድር ዝም ብሎ ሁሉ ሰው ጨፍሮ እንደፈለገ ሆኖ ሰማይ ቤትን መጨረሻ ላይ እኮ እንደው ብሎ እንደዚሁ እንደጨፈረ የሚቀርበት እኮ አይደለም እኮ። ጥያቄ አለ፣ ፈጣሪ ፊት መቆም አለ። ገባችሁ? በእናንተ ባይደርስባችሁ ደግሞ ዘር ተክታችሁ ታልፋላችሁ። በልጆቻችሁ ይደርሳል፣ በእህቶቻችሁ ሊደርስ ይችላል። እና ከእንደዚህ አይነት ነገር እባካችሁን ተቆጠቡ ነው የሚለው። እንደው ፈጣሪ ይጠብቀን፣ አላህ ይጠብቃችሁ ውዶችዬ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኮመንት ላይ አስተያየታችሁን አስቀምጡልኝ። ከጠፋን ይቅርታ። አላህ ያህሚና ምን ሸር الناس ያ ረብ። ሀገራችንን ሰላም ያርግልን፣ ዓለማችንን በሙሉ ሰላም ያርግልን። ከምንም በላይ ሰላም ይቀርማልና ሰላም ለዓለማችን፣ ሰላም ለህዝባችን እመኛለሁ። በቀጣይ በአዲስ ስራ እስከመጣ ድረስ ትናፍቁኛላችሁ። ወዳችኋለሁ። ቪዲዮውን እስከ መጨረሻው እዩልኝ፣ በላይክ ጀምሩት። ማስታወቂያም እዩልኝ ማለት ነው። ማስታወቂያ ሲታይ ነው የሚከፍለኝ። ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ